ይህ የምትመለከቱት እንግዲህ ጥይት ነው። በደንብ እዩት። ይሄ ቂጡ ላይ ነው ያለሁት። እኔ ወደ ጫፍ ልሄድ ነው። ወደ አፉ ግድም በኩል ሰድ ይሄው ጥይቱ። ይሄ እንግዲህ በየቀዳዳዎች ውስጥ እየወጣ ብዙ ጥይቶችን ይይዛል ማለት ነው። በቁጥሩ ብዛት ማለት ነው። ይሄ ራሱን የቻለ አንድ ጥይት ነው። እንግዲህ ይህ አውሮፕላን የሚጥለው ይህንን ጥይት ነው ማለት ነው። ይሄው ተመልከቱት። እንግዲህ ይህን ጥይት ይሄ ያለውበት አውሮፕላን ነው እንግዲህ የሚጥለው እስተ ጥይቱ ነው ተቀምጦ ያለ ለቅርጽነት። ድሮ አባቶቻችን ጣሊያንን በለው ሌሎችን አገሮችን ዳር ደንበራቸውን ሲያስጠብቁ በእነዚህ ጥይቶች ነው። ይህም በረጅሙ የምታዩት ጥይት ነው። ይሄው ተቀምጦ ያለው ይህም ጥይት ነው። እንግዲህ ይሄ ታላቅ ግዙፍ የሆነ አውሮፕላን እነዚህን ጥይቶች ነው ሰባስቦ ወደ ጦር ሜዳ የሚሄደው ማለት ነው። ዛሬ ግን ድሮ አባቶቻችን የተገለገሉበት ቦታ እንዲሁ ነው ታገኙታላችሁ። እዚሁ ላይ በክብር ተቀምጦ በባህር ዳር ሰማዕታት ሐውልት ላይ ተቀምጦ ታገኙታላችሁ። ይሄውም በታች በኩልም እያያችሁት ያለ እሱን ነው። ጥይት ነው። በጣም የሚገርም እና በሚገርም ሁኔታ እያያችሁት ትገኛላችሁ። ውድ አድማጭ ተመልካቾቻችን ይሄ ቪዲዮ ግን ለብዙ ሰዎች እንዲደርስልን ሼር እያደረጋችሁ እንዲሁም ያላዩት እንዲያዩት ለማድረግ ነው። ታንኮች አሉ፣ የተለያዩ የጦር መሳሪያዎች ያሉት ሄሊኮፕተር፣ ይኸው በዚህ መልኩ ሄሊኮፕተር ከዚሁ ጋር ቁማ ትገኛለች። እንዲሁም ድሮ ሲገለገሉበት የነበረ እቃ ነው። ይሄ ይኸው ጥይቶቹ ታች ላይ ወዳድቀው እናያለን። ምክንያቱም በፊት የተጠቀሙበት ናቸው። ዛሬ እነዚህ ጥይቶች ይጠቅማሉ ሳይሆን በፊት የተተኮሱ ናቸው። ቀለፎቹ ጥይቶቹ በራሪ ሄደው ይሄዱ ናቸው። ይኸው በስር ላይ እየገባው ነው እንግዲህ እየተመላለሱ ያለ። ይሄ ጀት ነው፣ ትልቅ አውሮፕላን ነው። ያው የጦር አገልግሎት እንደሚውል ነው እኔ የማውቀው። እንዲሁም ሌሎች ደግሞ ዙ 23 ዲሽቃ፣ ታንክ የመሳሰሉት ደግሞ እነዚህ ፊታችን ላይ ያሉ እነዚህን ተመልከቷቸው። እነዚህንም ጠጋ ብዬ ላስጎበኛችሁ እችላለሁኝ። ይኸው እነዚህ በቃ ብዙ እቃዎች ያሉት ይኸው አንዱ ይሄ ነው። መመልከት ትችላላችሁ። እንግዲህ እንደየአገልግሎታቸው ይውላሉ ማለት ነው። እኛ እንግዲህ ብዙም እውቅና ባይኖረንም እድሉን አግኝተን ግን ገብተን እያየናቸው ነው። ይኸው እነዚህ ሁሉ ያኛው ዙ 23 ነው፣ ታንክ ነው። ብዙ ጎማዎች ያሉት ብዙ ተሽከርካሪ ያለው ብዙ እቃዎች ያሉት ቦታዎች ናቸው። እኒህ ሁሉ የጦር መሳሪያ ለጦር የሚያገለግሉ እቃዎች ናቸው። እነዚህን ደግሞ የምናገኛቸው በየት ነው? በባህር ዳር ከተማ ሰማዕታት ሐውልት ላይ በክብር ተቀምጠው ይገኛሉ ማለት ነው። እነዚህን ያላያችሁ ብቅ ብላችሁ ለማየት ሞክሩ። ላለሁ አመሰግናለሁ። ይመቻችሁ።